በፎቶ ላይ የምትመለከቱት የ15 ዓመት ታዳጊ ነው። ያው በጠና ለታመመችው እናቱ የሚሆን ዳቦና አይብ ከሱቅ በመስረቅ ነበር በፖሊስ የተያዘው። ጉዳዩ ፍርድ ቤት ከቀረበ በኋላ ግን ዳኛው የልጁን ሁኔታ ሲሰሙ ግን ያልተጠበቀ ውሳኔ አስተላለፉ። ውሳኔው ምን ይሆን? ሕግን መጣስ ስህተት ቢሆንም የልጁን ሁኔታና የማህበረሰቡን ኃላፊነት ለመጠቆም ፈለጉና ዳኛው እንዲህ አሉ። በዚህ ከተማ ውስጥ አንድ ታዳጊ እናቱን እንዳትራብ ዳቦ ለመስረቅ ከተገደደ ሁላችንም ጥፋተኞች ነን አሉ። ከዚያም አስገራሚ የሆነ ውሳኔ አስተላልፉ። ከዚያም ዳኛው የሚከተለውን አደረጉ። ራሳቸውን ጨምሮ በፍርድ ቤቱ ውስጥ የነበሩትን ሰዎች ሁሉ እያንዳንዳቸው $5 ቅጣት ቀጡ። በጣም የሚገርም ነው። ፖሊስ የጠራውን እንግዲህ የሱቅ ባለቤት ደግሞ $1000 ቀጡ ማለት ነው። የተሰረቀበትን ዳቦ ማለት ነው። የተሰበሰበውን ገንዘብ ሁሉ ለታዳጊው አስረክበው በነፃ እንዲለቀቅ አዘዙ። ከእስር ቤት ይልቅ እንግዲህ ገንዘቡን ይዞ ለእናቱ ምግብና መድኃኒት እንዲገዛ ለቀውታል ማለት ነው። በጣም ይገርማል። ይህ ታሪክ የሚያስተምረን እንግዲህ ፍትህ ያለ ርህራሄ ባዶ መሆኑን ነው። አንዳንድ ጊዜ ከህግ ደብዳቤ ይልቅ የሰው ልጅን ስቃይ ቀድሞ መታየት አለበት ማለት ነው፣ መገንዘብ አለ። ምክንያቱም ህግ በማህበረሰቡ ዘንድ ፍትህን ማስፈን አለበት። የተጻፈን ብቻ ማንበብ፣ የተጻፈን ብቻ ማስፈጸም ዋጋ የለውም። እውነታውን መመልከት ያስፈልጋል ማለት ነው። በጣም የገረመኝ መረጃ ነው። እስኪ እናንተም ደግሞ በዚህ ጉዳይ አስተያየታችሁን ስጡበት።